ዩቲዩብ አዲስ ህግ ቀይሯል። የዩቲዩብ አዲስ ህግ የቀየረው ምንድን ነው? ዎቻወሩ ቪው በሾርት እና በሎንግ ሲሆን ምንድን ኤቭሪቲንግ እንወያያለን ማለት ነው። ሰላም ሰላም፣ ውድ የሲስ ቫይብስ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። እንደሰማችሁት ዛሬ ዩቲዩብ አውቶሜሽን አፕዴት ሆኗል። ዩቲዩብ አዲስ ህግ ቀይሯል። የዩቲዩብ አዲስ ህግ የቀየረው ምንድን ነው? ዎቻወሩ ቪው በሾርት እና በሎንግ ሲሆን ምንድን ኤቭሪቲንግ እንወያያለን ማለት ነው። ይህን ዩቲዩብ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም እንዲደረስ አድርጉልኝ። ሁሉም ኮንተንት ክሬተር መሆን የሚፈልግ አሁን የጀመረ ሰው ደግሞ ይህን ህግ ማወቅ አለበት ብለን ስለምናስብ ነው። ስለዚህ የዩቲዩብ ህጉ ምንድን ነው? አዲስ የወጣው ምንድን ነው እናያለን። በስተመጨረሻም ደግሞ ለምንድን ነው መልካሙ ዜና የሚለው ደግሞ እናወራለን ማለት ነው። ለምን እንደዚህ ያደረገ የሚለውን መጨረሻ ላይ እናወራለን ማለት ነው። አሁን አዲሱ ህግ ምንድን ነው የሚለውን እናያለን። አዲሱ ህግ እንግዲህ ጉግል ላይ ገብታችሁ ማየት ትችላላችሁ። እራሳቸው የፖሰቱትም አለ ማለት ነው። እሱ ምንድን ነው? እስከዛሬ ድረስ 4000 ሀወር እና 1000 ሰብስክራይበር የሚያስፈልገው የነበረው የሞኔታይዜሽን ህግ አሁን ከፌብሩዋሪ 2027 በኋላ እዛ በኋላ ምንድነው የሚሆነው? በ4000 የነበረው ወደ 8000 ሀወር ይሄዳል ማለት ነው። ይሄ በሎንግ ቪዲዮ ሲሆን ማለት ነው። ሾርት ቪዲዮ ከሆነ ደግሞ ከ10 ሚሊዮን የነበረው ወደ 20 ሚሊዮን ቪው ይደረጋል ማለት ነው። እነዚህ ሁሉ ህጎች የተተገበሩት መቼ ነው ካላችሁ፣ አሁን ተተግብረው ሳይሆን በ2027 በነጮቹ አግባብ ፌብሩዋሪ ላይ እንትን ይላል ጠር ማለት ነው። በእነሱ የእነሱ አዲስ ዓመት ሲገባ የህግ ይተገበራል። ስለዚህ እኛ ዩቲዩብ ላይ መስራት የምንፈልግ ዩቲዩብ ላይ ህይወታችንን መቀየር የምንፈልግ ሰዎች ይህን ነገር ምን ማድረግ አለብን? አንድ አድርገን ያለችን 6 ወር በደንብ መጠቀም አለብን ማለት ነው። ስለዚህ እነዚህ ህጎች ምንድን ናቸው ዲቴይል ካላችሁኝ፣ ሎንግ ቪዲዮ አሁን የበፊቱ ህግ እንዳለ ዎቻወሩ ብቻ ሳይሆን አሳያችኋለሁ። እዛ በባክግራውንዱ ኮንሲስተንሲውም ተቀይሯል። ለምሳሌ በፊት ሞኔታይዝ የሆነ የዩቲዩብ ቻናል ሞኔታይዝ እንደሆነ አይቀርም። አክቲቭሊ ኮንሲስተንስሊ የማይፖስት ከሆነ ሞኔታይዜሽኑ ይቀርና ሪቪኑ ይሄ አድ በአድ ምክንያት የሚመጣው የገንዘብ አማውንት ይቀራል ማለት ነው። ስለዚህ እነዚህ ናቸው ህጎቹ እና በሎንግ እና በሾርት ሲሆን ደግሞ ይለያያል ማለት ነው። ያ ማለት ለምሳሌ በሾርት አንድ ዩቲዩበር በሾርት ብር እየሰራ ዶላር እየተቀበለ ኮንሲስተንሲሊ ኦር አክቲቭሊ የማይፖስት ከሆነ ስራዎችን የማይሰራ ከሆነ ስለዚህ ይቋረጣል ማለት ነው። ያ ማለት በ90 ቀን ውስጥ የ1 ሚሊዮን ቪው ያክል ማግኘት አለበት። በ90 ቀን ውስጥ የ10 ሚሊዮን ቪው ማግኘት አለበት በየ90 ቀኑ ውስጥ ማለት ነው። ያ ነው ህጉ። ስለዚህ እነዚህን ህጎች ደግሞ እንዴት ነው ልንተገብረው የምንችለው ልንቋቋምም የምንችለው የሚለውን ነገር ማየት አለብን ማለት ነው። ስለዚህ እንደ አጠቃላይ ዩቲዩብ ሲባል ዎች አወር ነው ሊያስቸግር የሚችለው ተብሎ አይምሯችን ላይ ተቀርጾ አለ። ሰብስክራይበር ያን ያክል አይገድም፣ ዎች አወሩ ግን ትንሽ ይከብዳል ተብሎ ከኔ ጀምሮ እኔ ሲጀምር ጀምሮ 4000 ሀወር የሚለው ራሱ ትንሽ አይምሮ ላይ ትንሽ ይከብዳል እና ይህን ነገር እንዴት ነው እንትን ማለት ያለብን? እንዴት ነው ሶሉሽን ልንፈጥርለት መፍትሄ ልናገኝለት የምንችለው ብለን ስንል እንግዲህ ኖርማሊ እንትን ማድረግ በደንብ ከዚህ በላይ የነበረን በእርግጥ በጣም ትንሽ አይኑ በጣም አውቃለሁ ትልቅ አስቸጋሪ ነገር ነው ማለት ከተሰማው ሞሬ ይከብዳል። ከ4000 ወደ 8000 ወደፊት ዩቲዩብ ኮንተንት መስራት የሚፈልጉ ሰዎች ትንሽ እንትን ሊላቸው ይችላል። የሆነ ሾክ ሊያደርግ ይችላል፣ ሊያስደነግጥ ይችላል ይሄ ነገር እና እንዴት ነው ይሄን ነገር ማድረግ ያለብን? አንድ ኮንተንት ክሬተር የራሱ ዩቲዩብ ላይ ቪዲዮዎችን እንዴት ነው ሰዎችን ሃንድል አድርጎ ሰዎችን ይዞ ዎች አወር ሊጨምር የሚችለውን እሱን የሚለውን በደንብ ማጥናት፣ እሱን ካደረገ በኋላ መስራት የሚችልበትን መንገድ መፍጠር ነው። ኖርማሊ እንዳላችሁ እንደ ኢትዮጵያ ውስጥ ያሉ ዩቲዩበሮች እንደሚሏችሁ ነገሮች ወደፊት በጣም እየጠነከሩ ነው የሚሄዱት። በጣም እየጠነከሩ ዩቲዩብ ላይ አሁን ለምሳሌ ከ4000 ወደ 8000 ለምን ያደረገው ይመስላችኋል?
ለምን ያደረገው ይመስላችኋል? አንደኛ አሁን አርቲፊሻል ኢንተሊጀንስ አለ። በኤአይ ምክንያት ነገሮችን እያቀለሉላቸው ነው ብለው ያስባሉ። ሁለተኛ በጣም ብዙ ኮንተንት ክሬተሮች አሁን ዓለም ላይ ስሮ ዘወልድ በጣም ብዙ ኮንተንት ክሬተሮች ምን እያሉ ነው እየተፈጠሩ ነው። ስለዚህ ያን ነገር እንትን ለማለት ከነዛ ውስጥ ኮምፒቲሽን ይኖራል ማለት ነው። ኮምፒቲሽን ስለሚኖር ያን ነገር ስትራግል አድርጎ የመውጣት እንትን መኖር አለበት ማለት ነው። የመውጣት ኃይለኛ ነገር መኖር አለበት። ያ ነው ማለት ነው። ሌላው ነገር ምንድን ነው ካላችሁኝ እንግዲህ እናንተ በምን አንግል ታዩታላችሁ? መልካም ጎኑ ሊሆን ይችላል፣ መጥፎ ዜናም ሊሆን ይችላል ብላችሁ ስለምታስቡ ወደ 8,000 አወር መሄዱ ቻሌንጁ ምን ያክል ነው ብላችሁ ታስባላችሁ? ያን ያክል እስኪ በሀሳባችሁን በኮመንት ትሰጡኛላችሁ። ዜን ሌላ ቪዲዮ እንሰራለን ማለት ነው። እንደኔ ግን ትንሽ ይከብዳል። ወደ 8,000 አወር ሊትራሊ በጣም ይከብዳል ብዬ አስባለሁ። በጣም የሚታይላቸው አውቶሜሽን ምናምን ካልሆነ በስተቀር አሁን በኖርማሉ ስራ የምንሰራ ሰዎች ከሆነ ትንሽ ሊከብድ ይችላል፣ ወደ 8,000 አወር ሲያድግ ማደጉ ማለት ነው። ከዛም ግን በተረፈ ኖርማሊ አሁን ላይ ይሄ ወደ 8,000 አወር ብቻ መሄዱ ሳይሆን አሁን ዩቲዩብ ምንድነው አብዛኛው ዩቲዩበሮች ስራዬ ብለው እንዲይዙት ነው የፈለገው ማለት ነው። ስራዬ ብለው ያ ማለት ዩቲዩብን ልክ እንደ ስራቸው በቃ ልክ እንደ ልጃቸው ሁሌ እየተንከባከቡ ሁሌ ቪዲዮ እየሰሩለት ልክ እንደ ልጃቸው እየተንከባከቡ እንደዛ ነው የፈለገው። ቪዲዮ እየሰሩ አክቲቭሊ በጣም እንትን እንዲያደርጉ ኮምፒቲሽን ውስጥ ውድድር ውስጥ እንዲሳተፉ ነው የፈለገው እና ከዚህ አንጻር ይሄ ወደ 8,000 አወር መሄዱ ትንሽ አስደንጋጭ ነው ተብሎ ይታሰባል ማለት ነው። ስለዚህ ሁላችሁም ሀሳብ አስተያየታችሁን ስጡኝ። የዚህ አውቶሜሽን ህግ ሞኔታይዜሽን አፕዴት መሆኑ ችግሩ ምንድን ነው? ወይንም ደግሞ እናንተ ላይ ሊያመጣው የሚችለው ነገር ምንድን ነው ብላችሁ ታስባላችሁ? የሚል ሀሳብ አስተያየታችሁን ስጡኝ። ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። የነበረው ቆይታ ይህን ይመስላል። ከዚህ በላይ የምላችሁ ነገር ግን አስቀድሜ እንዳልኳችሁ ምንም አይነት ተስፋ መቁረጥ የለባችሁም። በዚሁ ስትራግላችሁን ይሄ በጣም ጥንካሬያችሁን ጨምራችሁ ከዚህ የበለጠ ነው እንዴ ብላችሁ ጭራሹን ፓወር ኤነርጂ ጨምራችሁ እንዲሰሩ እፈልጋለሁኝ። ያለው ነገር ይሄ ነው። እንግዲህ አዲሱን ህግ ደግሞ አጠቃላይ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ሲስ ባይብስ የዩቲዩብ ቻናልን እናንተም ሰብስክራይብ እያደረጋችሁ የእኛን ልፋት ደግሞ እንድመሰክሩልን እንፈልጋለን። ያለችን 6 ወር ብቻ ናት። 6 ወሩን በደንብ መጠቀም አለብን። ሁላችሁም ተጋግዛችሁ ዩቲዩባችሁን አሳድጋችሁ ሞኔታይዝ ያደርጋችሁ ከዚህ በላይ ለመስራት እንዲያበቃን እናንተም እኛም በአንድ መሆን አለብን። ያለው መረጃ የዛሬው ይሄን ነው። አመሰግናለሁ በጣም ይመቻችሁ። ጠንክሩልኝ። እሺ፣ መልካም ጊዜ